ሰላም ወንድሞችና እህቶች እንዴት ቆያችሁ? ዛሬ ይዤላችሁ የመጣሁት መንፈሳዊ መጽሐፍ ግምገማ ነው። ዛሬው ቪዲዮዬ የምንገመገመው መጽሐፍ ቅይማት ይባላል። የትርጉም መጽሐፍ ነው። በእንግሊዝኛ ዲስአፖይንትመንት ዊዝ ጋድ በሚል ርዕስ በፊልፒያንስ የተደረሰ መጽሐፍ ነው። በአማርኛ ከተተረጎመ ቆየት ተብሏል። ነገር ግን በጣም ጠቃሚ መጽሐፍ ስለሆነና ከተለያዩ ሰዎች ሕይወት ጋር የተያያዘ የሚገናኝ መጽሐፍ ስለሆነ ግምገማዬንና ጥቆማዬን ማድረስ ፈልጌ ነው ወደ እናንተ የመጣሁት። በዚህ ግምገማ ስር መጽሐፉንም ማን ማንበብ እንዳለበት ተጠቁማቸዋለሁ። ከዚህም በተጨማሪ መጽሐፉን ከገመገምን በኋላ ደግሞ ሌሎች መጽሐፎችም እንዲገመገሙ የምትፈልጉት መጽሐፍ ካለ በኮሜንት ላይ ጠቁሙኝና እንገመገማለን። መጽሐፉን ደግሞ በሶፍት ኮፒ ማግኘት የምትፈልጉ በቴሌግራም ገጼ ላይ ማግኘት ትችላላችሁ። ቴሌግራም ገጼን በዩቲዩብ ባዮግራፊ ላይ ወይም ደግሞ ባዮ ላይ አስቀምጥላችኋለሁ ማለት ነው። ወደ መጽሐፉ እንግባ። ርዕሱ ቅይማት በሚል በአማርኛ ተተርጉሟል። በእንግሊዝኛ ዲስአፖይንትመንት ዊዝ ጋድ የሚል ነው። ደራሲው ፊልፒያንሲ ነው። ፊልፒያንሲ ከዚህ መጽሐፍ በተጨማሪ ሌሎች ብዙ መጽሐፎችን ጽፏቸዋል። ከነዚያም ውስጥ ከዚህ መጽሐፍ ጋር 3 መጽሐፎች በአማርኛ ተተርጉመዋል። ዘ ጂሰስ አይ ኔቨር ኒው የሚል መጽሐፍ ወይም ደግሞ ያላወቅኩት ኢየሱስ የሚል እና ጸሎት መልስ አለውን የሚል መጽሐፍም አለው። እነዚህ ጸሎት የሚል ርዕስ የተተረጎመ መጽሐፍም አለው። 3 መጽሐፎች በአማርኛ ተተርጉመዋል። የፊልፒያንሲ መጽሐፎች ማለት ነው። የዚህ የቅይማት አጭር ማጠቃለያ ላቅርብላችሁ። ይህ መጽሐፍ አማኞች በእምነታቸው ጉዞ ውስጥ ሊያነሷቸው የሚፈሩትን ወይም ደግሞ የሚጠነቀቁባቸውን 3 መሰረታዊና ጥልቅ ጥያቄዎችን ይመረምራል። እነዚህም ጥያቄዎች እግዚአብሔር ፍትሃዊ ነውን? እግዚአብሔር ዝም ይላልን? እና እግዚአብሔር ተደብቆ ይገኛልን? የሚሉ ናቸው። የመጽሐፉ ማዕከላዊ ዓላማ አንባቢው በእምነት ተስፋዎችና በዓለማዊ እውነታዎች መካከል ያለውን ልዩነት እንዲገነዘብና እንዲያስታርቅ መርዳት ነው። ደራሲው መልስ ከመስጠት ይልቅ ጥርጣሬንና ተስፋ መቁረጥን እንደ እምነት አካል እንድንመለከት ይጋብዘናል። ከእግዚአብሔር የሚጠብቁት ነገር ከእውነታው ጋር ሳይገናኝ ሲቀር የሚሰማውን ቅይማት መካድ ሳይሆን በዚያ ሁኔታ ውስጥ ወይም ደግሞ በዚያ ቅይማት በፈጠረብን ሁኔታ ውስጥ እምነት እንዴት እንደሚቀጥል ነው የሚያብራራው ፊልፒያንሲ። በመጨረሻም የህይወት ትርጉም የሚገኘው መልሱን ሁሉ በማወቅ ሳይሆን በእምነት ውስጥ መኖርን በመምረጥ መሆኑን ያስገነዝበናል። በህይወት ዘመናችን ውስጥ ለሁሉም ጥያቄዎቻችን መልስ ማግኘት እንደማንችል በዚህ መጽሐፍ በደንብ ያብራራል ማለት ነው። የዚህ የቅይማት መጽሐፍ ዋና ዋና ጭብጦችና መልእክቶች የሚከተሉት ናቸው። ተስፋ መቁረጥ የእምነት አካል ነው የሚል ነው አንደኛው፣ ወይም ደግሞ ዲስአፖይንትመንት ኢዝ ዘ ፓርት ኦፍ ፌዝ ነው። መጽሐፉ እግዚአብሔርን በተመለከተ መጠየቅን ወይም ደግሞ እርካታ ማጣትን እንደ ኃጢአት ከመቁጠር ይልቅ እውነተኛና ሐቀኛ የእምነት ግንኙነት ምልክት መሆኑን ያሳያል። ብዙ ጊዜ በእግዚአብሔር ላይ እግዚአብሔር ባደረገው ነገር ላይ በሆነብን ነገር ላይ በደረሰብን ነገር ላይ ጥያቄዎችን ስናነሳ ብዙ ሰዎች ጥርጣሬ እንዳለብን እግዚአብሔር ማመን እንደማንፈልግ ደግሞ እንደማናመን እንደምንጠራጠር እንደ ደካማ ሰዎች ይቆጥሩናል። በዚህ መጽሐፍ ግን እንደዛ አይቆጥርም። ይህን ጥያቄ እንድናነሳ ያደረገን ነገር ምንድነው? ከእግዚአብሔር ጋር ያለን ጥልቅ የሆነ ግንኙነት ነው ይህንን ጥያቄ እንድናነሳ ያደረገው በሚል ያነሳል። ሁለተኛው ጭብጥ የስቃይና የፍቅር የፍትህ ችግር የሚል ነው። የስቃይና የፍትህ ችግር፣ ክፋት፣ ህመም እና ፍትሃዊነት የዕለት ተዕለት እውነታዎች በሆኑበት ዓለም ውስጥ የእግዚአብሔርን ሉዓላዊነትና ፍቅሩን እንዴት ማስታረቅ እንደሚቻል ያብራራል በዚህ መጽሐፍ። ደራሲው ፊልፒያንሲ ለምን ፈጣሪ ቀጥተኛ ጣልቃ ገብነት እንደማያደርግ፣ ለምን ግልጽ መልስ እንደማይሰጠን በመመርመር የፍቅር ግንኙነት በግዳጅ ሳይሆን በነፃነት ላይ የተመሰረተ መሆኑን ያስረዳል። እዚህ ቦታ ላይ እግዚአብሔር ወይም ደግሞ ፈጣሪ የምንለው ለምን ግልጽ መልስ እንደማይሰጠን፣ ለምን በቅርበት ከኛ ጋር እንደማይነጋገር እና ስንለው ለምን እንደማይመጣ በደንብ ተቀምጧልና መጽሐፉን ያነበባችሁ ሰዎች በዲቴል ታዩ ትችላላችሁ። በብሉይ ኪዳን ዘመን እግዚአብሔር ከእስራኤላውያን ጋር በጣም በቅርበት በነበረበት ሰዓት ከእግዚአብሔር ጋር መኖር ለእስራኤላውያን በጣም ከባድ ነበረ። ነገር ግን እግዚአብሔር ከነሱ ስርቅ እንደውም የተሻለ ህይወት ይኖሩ ነበረ። ያም ማለት መጽሐፉን ብትስታነቡት ነው በደንብ የምትረዱትና እኔ እንደው በዚህ መልኩ ገልጬ እንዳላሳስታችሁ ብዬ ነው። እግዚአብሔር በጣም በቀረበን ልክ የምንከፍለው ዋጋ በጣም ከባድ ነው፣ በጣም ከፍተኛ ነው። መልሶችንም እናገኛለን፣ ነገር ግን በዛው ልክ በጣም ከፍተኛ ዋጋ አለ። እግዚአብሔር ከኛ ራቅ ብሎ በተቀመጠ ጊዜ ግን የኛ ድክመት በጸጋ እየታለፈ ነው የምንቆየውና ጥያቄዎች ሊበዙብን ይችላሉ። ነገር ግን እሱ ወደኛ በቀረበ ልክ
የሚጠበቅብንን ማሟላት በጣም ከባድ እየሆነ ይመጣልና ያው ብሉይ ኪዳን ውስጥ እስራኤላውያን በጣም እግዚአብሔር በቅርበት በነበረበት ከግብጽ ወጥተው ወደ ከነዓን በሚሄዱበት ጉዞ ላይ ምን ያህል መከራዎችና ፈተና እንደደረሰባቸው ታያላችሁ። የደረሰባቸው እግዚአብሔር በመቅረቡ ምክንያት ሳይሆን እዛ ቅርበት ውስጥ መጠበቅ ወይም ደግሞ መሆን የሚገባቸውን ነገር መሆን ባለመቻላቸው ባለመፈለጋቸው መሆኑን ታያላችሁና በዚህም እግዚአብሔር ቀጥተኛ ጣልቃ ገብነት ለምን እንደማያደርግ መጽሐፉ ላይ በደንብ ስለሚያስቀምጥ ብታነቡት እጋብዛለሁ። መልእክቱ እምነት ማለት ለሁሉም ነገር መልስ ማግኘት ማለት ሳይሆን መልስ ባልተገኘበት ሁኔታ ውስጥ እንኳን በእግዚአብሔር በመተማመን መቀጠል እንዳለብን ነው የሚያስተምረን የዚህ መጽሐፍ መልእክት። እምነት ስላለን ሁሉም ነገር ይሆናል ማለት አይደለም። ሁሉም ነገር ግን ባልሆነበት ሁኔታ ውስጥ በእግዚአብሔር ላይ በመተማመን መመላለስ ማለት ትክክለኛው የእምነት ትርጉም እንደሆነ ፊልጵያንሲ በዚህ ቅይማት ተብሎ በተተረጎመው መጽሐፉ ላይ ያስቀምጠዋል ማለት ነው። የአጻጻፍ ስልትና አወቃቀር ያው መጽሐፍ ሲገመገም ይሄኛውም ክፍል መነካ ስላለበት ነው። ፊልጵያንሲ በልዩ የአጻጻፍ ስልቱ ይታወቃል። የዚህ መጽሐፍ ቃና እጅግ በጣም ቀጥተኛ፣ ክፋትና ተጋላጭ ነው ማለት ክፋት ብዬ ነው የነበርኩት። የአጻጻፍ ስልትና አወቃቀር መጽሐፍ ሲገመገም ያው የአጻጻፍ ስልትና አወቃቀር መገምገም ስላለበት እንገመግመዋለን። ፊልጵያንሲ በልዩ የአጻጻፍ ስልቱ ይታወቃል በመጽሐፎቹ በሁሉም። የዚህ መጽሐፍ ቃና እጅግ በጣም ቀጥተኛ፣ ክፍትና ተጋላጭ የምንለው አይነት መጽሐፍ ነው። ሌሎች መጽሐፎቹንም ስታነቡት የፊልጵያንሲ መጽሐፎች በችኮላ ወደ ዋና ርዕስ አይገባም። ከታሪክ ጋር እያዋዛ ከራሱ ሕይወት ጋር እያዋዛ ነገሮችን ሲምፕል በሆነ መልኩ ነው የሚያቀርብላችሁና የዚህ የተራኪው ቮይስ ወይም ደግሞ ይሄ ናሬቲቭ ቮይሱ ደራሲው ራሱን እንደ ሁሉን አዋቂ አስተማሪ ሳይሆን የሚያቀርበው እንደ አንድ የመንፈሳዊ ጉዞ ባልደረባ አድርጎ ነው ራሱ የሚያቀርብላችሁ። እውነት ለመናገር ፊልጵያንሲ በተለያዩ ኮሌጆች መጽሐፍ ቅዱስ ትምህርት የተማረ ሰው ነው። ነገር ግን በዚያ መልኩ አይደለም ወደ እናንተ የሚቀርበው። ይህ አንባቢ በሐሳቦቹ በቀላሉ እንዲሳተፍና የግል ልምዶቹን እንዲያካፍል ያስችላል። ያው ይህ አቀራረቡ ማለት ነው። አወቃቀሩን ወይም ደግሞ ስትራክቸሩን ብናየው መጽሐፉ በሶስት ዋና ዋና ጥያቄዎች ላይ የተመሰረተ ነው። ፍትሃዊነት፣ ዝምታና መደበቅ በሚል ዙሪያ በምክንያታዊነት የተዋቀረ መጽሐፍ ነው። እያንዳንዱ ክፍል ጥያቄውን በጥልቀት ይዳስሳል። የፍትሃዊነት ክፍልም የዝምታም የመደበቅም ክፍል ማለት ነው። የክርክሩ ጥራትም እጅግ በጣም ከፍተኛ ነው። ፊልጵያንሲ የግል ታሪኮችን፣ ታሪካዊ ምሳሌዎችን እና መጽሐፍ ቅዱሳዊ ትንታኔዎችን በማዋሃድ ጠንካራና አሳማኝ የሆነ መከራከሪያዎችን ያቀርባል ማለት ነው። በዚህ መጽሐፍ በአምስተኛ ነጥብ የምናየው የሐሳብ ትንተና ነው። የፊልጵያንሲ የመከራከሪያ ዘዴ ልዩ ነው። እርሱ በክርስቲያናዊ ትምህርቶች ውስጥ ያሉትን አከራካሪ እና ያልተፈቱ ነጥቦችን ለመጋፈጥ አይፈራም። ብዙ ሰዎች የሚፈሩት ርዕስ ቢሆንም ማለት ነው። በዚህ መጽሐፍ ታማኝነት ይታያል። የደራሲው ቅይማትንና ስቃይን በቀላሉ በሚያንጹና ወይም መንፈሳዊ በሚመስሉ መልሶች ለማለፍ አይሞክርም። በጥልቀት ነው የሚገመግመው። ይልቁንስ የችግሩን ጥልቀት በአክብሮት ይዳስሳል። ኦሪጂናሊቲውን ደግሞ ብናየው የዚህ መጽሐፍ ኦሪጂናሊቲ የሚመነጨው ከጥያቄዎቹ ሳይሆን ከመልስ አሰጣጡ ነው። ፊልጵያንሲ ለዓመታት ሲሰጡ የኖሩትን እግዚአብሔር መልካም ነገሮችን ብቻ ነው የሚሰጠው የሚሉ መሰረታዊ ያልሆኑ መልሶችን ውድቅ ያደርግና እግዚአብሔርን መከተል የሚጠይቀውን ዋጋ፣ አደጋ፣ ሪስክ እና እምነት ወይም ትረስት በድፍረት ያብራራል። እርሱ በእምነት ውስጥ ጥርጣሬ የሌለበት ሰው ከባድ ፈተና ሲገጥመው በቀላሉ እንደሚሰበር ያሳስበናል። ስለዚህ እምነትን ጥርጣሬን መቋቋም በሚችል መሰረት ላይ መገንባት አለብን የሚል አስተያየት ያቀርባል ማለት ነው። በትምህርቱ ሐሳቡ ሲተነተን በዚህ መልኩ ይታያል። ስድስተኛ ነጥብ ለምናነሳው ስሜታዊና አእምሮአዊ ተጽዕኖ። ይህ መጽሐፍ የአንባቢውን አእምሮ የሚፈታተንና ልብን የሚነካ መጽሐፍ ነው። አእምሮአዊ ተጽዕኖን ብንመለከት መጽሐፉ አንባቢውን በጥልቅ ፍልስፍናዊ ውይይት ውስጥ ይጨምረዋል። ለምን ለሚለው ጥያቄ ቀጥተኛ መልስ ባይሰጥም ከዛ ጥያቄ ጋር እንዴት መኖርና ማደግ እንዳለብን ያስተምራል። ስሜታዊ ተጽዕኖን ደግሞ ብንመለከት መጽሐፉ ጥልቁን እፎይታ የሚሰጠው እርሶ ብቻውን አይደሉም የሚለውን ሐሳብ በመግለጥ
እዚህ ዓለም ላይ መከራ የሚደርስቦት ችግር የሚደርስቦት ስቃይ ውስጥ የሚያልፉ እርሶ ብቻዎትን አይደሉም፣ ሌሎች ሰዎችም አሉ በሚል ሐሳብ ነው። በግልጽ በሐቀኝነትና ያለ ፍርሃት ስለ እግዚአብሔር መጠየቅ እንደሚቻል ሲገነዘቡ ብዙ አንባቢዎች ትልቅ ስሜታዊ ነፃነት ይሰማቸዋል ማለት ነው። ይህን መጽሐፍ ካነበቡ በኋላ አስተዋሽ ግንዛቤን መመልከት እንችላለን። ያንሲ በክርስቶስ ሕይወት ውስጥ የቅይማት ጊዜያትን በመተንተን ኢየሱስ ራሱ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚለውን ጥያቄ መጠየቁን በማሳየት የሰው ልጆች ስቃይ ተሞክሮ እግዚአብሔርም እንደተካፈለ እንድንገነዘብ ይረዳናል ማለት ነው። በዚህ መጽሐፍ በሰባተኛ ነጥብ የምናነሳው የዚህ መጽሐፍ ጥንካሬዎችንና ድክመቶችን ነው። ስትሬንግዝ ኤንድ ዊክነሶቻቸውን እናነሳለን። ጥንካሬዎቹ የማይደበቅ ሐቀኝነት አንደኛ፣ ፊልጵያንስ የግል ስቃይና ስለተሰማው ቅይማት በግልጽ መጽሐፉ እውነተኛና ልብ የሚነካ ያደርገዋል። ሁለተኛው ጥንካሬ ጠንካራ መዋቅር ያለው መጽሐፍ ነው። ስትሮንግ ስትራክቸር ነው ያለው። በሶስቱ ጥያቄዎች ዙሪያ ያለውን አወቃቀር ሐሳቦቹን በቀላሉ እንዲከተሉና አንባቢው ቀስ በቀስ ወደ ጥልቅ እንዲገባ ያደርገዋል። ሶስተኛው ጥንካሬ የተመጣጠነ አቀራረብ ነው። በጥርጣሬና በጠንካራ እምነት መካከል ሚዛኑን በደንብ ይጠብቃል። አንባቢው ወደ ጥርጣሬም እንዲያደላ አያደርግም፣ ወደ እምነት ብቻም እንዲያደላ አያደርግም። በባላንስ ባረገ መልኩ ያቀርባል ማለት ነው። ስለዚህ ይህንን መጽሐፍ እንድታነቡ ሪኮመንድ ማድረጋችሁ በተለያዩ አይነት ፈተናዎች ውስጥ ያለፋችሁ ያላችሁ ሰዎች ይህንን መጽሐፍ እንድታነቡ፣ አገልጋዮች የሆናችሁ ቤተክርስቲያን ውስጥ የምትሰብኩ የምታስተምሩ ሰዎች ይህንን መጽሐፍ ከአንድ ጊዜ በላይ በተደጋጋሚ ብታነቡትና ብትረዱት በእኔ በኩል እመክራለሁ። ምክንያቱም የምናቀርባቸው ነገሮች ብዙ ጊዜ ለእግዚአብሔር የወገንን ስለሚመስለን ፖዚቲቭን ብቻ ወይም ደግሞ ሰዎችን ያበረታል ብለን ስለምናስብ እንዲበረቱ ብቻ ለመምከር እንሞክራለን። እውነታቸውን አንረዳም። እዛ እውነታ ውስጥ እግዚአብሔርም እንደሚረዳቸው አናስረዳቸውም። እዛ የሚያልፉበት መንገድ ውስጥ እግዚአብሔርም ከነሱ ጋር እንደሚያልፍ አንነግራቸውም። ብዙ ሰዎችም ሌሎች ዓለም ላይ የሚያሉ ሰዎች በዚህ መንገድ እንደሚያልፉ አናስረዳቸውም። ይልቁንም ተስፋውን ብቻ በመስጠት ለማበረታታት እንሞክራለንና ባላንስ ለማድረግ በደንብ የሚጠቅም መጽሐፍ ነው። ይህንን መጽሐፍ ሳታነቡ ስፔሻሊ ስለ መከራ ስለ ስቃይ ባትሰብኩ ወይም ደግሞ እንደዚህ አይነት ህይወት ውስጥ ያሉትን ሰዎች ከማጽናናታችሁ በፊት ይህንን መጽሐፍ በደንብ ብታነቡትና ብትረዱት ከህይወታችሁ ጋር ቢዋሃድ ለወደፊት ለግል ህይወታችሁም ይጠቅማል፣ ለምታገለግሏቸው ለምታስተምሯቸውም ሰዎች በደንብ ይጠቅማል ብዬ አምናለሁ። ተባረኩ። ሌሎች መጽሐፍ ግምገማዎች ርዕሶች ካሏችሁም ጻፉልን ኮሜንት ላይ። መጽሐፉንም ፍላጎት ካላችሁ ጻፉልን። አመሰግናለሁ። ተባረኩ።